እለተ ሮብን ፈረንጆች ሃምፕ ዴይ ብለው ይጠሩታል። ይህን መጠሪያ ሊሰጡት የቻሉበት ዋናው ምክንያታቸው ደግሞ የሳምንት አጋማሽ ከመሆኑ የተነሳ ልክ እንደ መውጣት የሚገባን ተራራ አድርገው ስለሚቆጥሩት ነውና እለተ ሮብ ካለፈ በኋላ ቅዳሜና እሁድ ማለትም የሳምንቱ ማጠናቀቂያ ጊዜያት ደርሰዋል ማለት ነው። ትርጉሙ ደግሞ የሆነ ትልቅ ዋሻ ቢኖር ያንን ዋሻ አጠናቃችሁ ጫፍ ላይ ስትደርሱ ብርሃንን ማየት የምትጀምሩበት ጊዜ ወይም ደግሞ የደስታ ጊዜያትን የኔ ከምትሏቸው ሰዎች ጋር የምታሳልፉበት አይምሯችሁን ዘና የምታደርጉበት ጊዜ ማለት ነው። ስለዚህ ይሄ ሀሳብ ሙሉ ለሙሉ ሎጂካል በሆነ መንገድ መቀበል ባንችልም ነገር ግን ባለን አሁን ላይ ማለት ነው አሁን ላይ ባለን ህልም ዙሪያ ሀሳቡን መውሰድ እንችላለን ማለት ነው። እና እናንተ በዚህ ሰዓት ምናልባት ለመያዝ ወይም ደግሞ የራሳችሁን ለማድረግ ጥረትን እያደረጋችሁ ያላችሁበት ነገር ወይም ደግሞ ተግባር ሊኖር ይችላል እና ያንን ነገር እናንተ ቼስ በማድረግ ወይም ደግሞ ያንን ነገር የራሳችሁ ለማድረግ ከመልፋታችሁ የተነሳ አሁን ላይ ለመሞከር እንኳን የድካም ስሜት የመሰላቸት ስሜት የሚኖሩትን ፈተናዎች በማሰብ የመሰላቸት አይነት ስሜቶች እናንተ ላይ ሊታዩ ይችላሉና በዚህ ነገር ላይ ያላችሁ የሞራል ስሜት የመቀነስ ነገሮችም ይኖራሉ። ነገር ግን አሁን ላይ ልክ ቅድም ሃምፕ ዴይ እንዳልኳችሁ ግማሹን ጊዜ ግማሹን ተግባር ማጠናቀቃችሁን መዘንጋት የለባችሁም። ስለዚህ ትንሽ ወደፊት ለመግፋት ጥረት የምታደርጉ ከሆነ ልክ ከሰኞ እስከ እሮብ ቆይተን ከእሮብ በኋላ ሳምንቱን ለማጠናቀቅ እና የእረፍት ጊዜ ለማግኘት ቀላል እንደሆነ ሁሉ እናንተም በዚህ ጥረት የሚጠይቅ ተግባር ላይ ግማሹን አልፋችሁታል ልክ እንደ ሃምፕ ዴይ ማለት ነው። ስለዚህ ከዚህ በኋላ ትንሽ ጥረት የምታደርጉ ከሆነና ትንሽ ራሳችሁን የምትገፉ ከሆነ የመጨረሻውን ፊኒሽ ላይን ወይም ደግሞ የእረፍት ጊዜ ያለውን ቅዳሜና እሁድን ፊት ለፊታችሁ የምታዩት ይሆናል እና በዚህ ሰዓት አይምሯችሁን በተለይ ከግማሽ ጊዜ ከግማሽ ጥረት በኋላ ነገሮችን እንዴት በፍጥነት እንደሚሄዱ እና በፍጥነት የፈለጋችሁበት ቦታ መድረስ እንደምትችሉ እና እየተቃረባችሁ እንደሆነ አይምሯችሁ ላይ ለመሳል ጥረት የምታደርጉ ከሆነና አሁንም ከዚህ በኋላ የሚኖረውን ልፋት አይምሯችሁ ውስጥ የማትስሉት ከሆነ ቻሌንጆችን በቀላሉ የማለፍና ያን የጠበቃችሁበት ፊኒሽ ላይን ላይ የመድረስ እድላችሁ ከፍተኛ ነው ማለት ነው። ስለዚህ ያንን ለማድረግ ጥረት አድርጉ። ሁሌም ይሄንን ጥረታችሁን ተግባራዊ ስታደርጉ ሃምፕ ዴይን በማስታወስ ግማሹን እንደተወጣችሁት አይምሯችሁን ለመንገር ጥረት አድርጉ። አንድ መፍትሄ ተጠቀሙበት።